ሰላም ጤና ይስጥልን አድማጮቻችን፣ እንኳን ወደ ኳስ ነጋሪ በደህና መጣችሁ። ትናንት ማታ በቦስተን ታሪክ ራሱን ደግሟል። ልክ እንደ 2022 ቃታር ፈረንሳይ ሞሮኮን በተመሳሳይ ውጤት 2-0 አሸንፋለች። የሞሮኮ የበቀል ህልም ገና አልተሳካም። ፕሮግራማችን ይቀጥላል። ወንበራችሁን ያዙ፣ ወደ ዝግጅታችን እንለፍ። እንግዲህ ይህ ውጤት ብቻ ትልቅ ትርጉም አለው። ፈረንሳይ ሞሮኮን በ2022 ወርልድ ካፕ ሴሚ ፍጻሜ በተመሳሳይ 2-0 ውጤት አሸንፋ ነበር። ያ ጨዋታ ሞሮኮ ማንኛውም የአፍሪካ ቡድን ከዚህ በፊት ያልደረሰበት ደረጃ ከደረሰች በኋላ ነበር እንግዲህ ሽንፈቱን የተጎናጸፈችው። ሌሊት ፈረንሳይ ተመሳሳይ ታሪክ ደግማለች። ሞሮኮን ለሁለተኛ ጊዜ በተከታታይ ከወርልድ ካፕ አስወጥታታለች። ለአንድ ሰዓት ሙሉ ሞሮኮ ጠንካራ ግንብ ገንብታ ነበር። ያሲን ቦሮ እንግዲህ በጎሉ መስመር ላይ ደጋግሞ አድኗል። የሞሮኮ መከላከል በጣም ዲሲፕሊን የተሞላበት ነበር። ትልቅ አጋጣሚም ተፈጥሮ ነበር። እንግዲህ ኪሊያን ምባፔ በመጀመሪያው አጋማሽ ፍጹም ቅጣት ምት አግኝቶ ነበር፣ ግን ምቱ አልተሳካለትም። ይህ ምባፔ ላይ እንግዲህ ትልቅ ጫና ፈጥሮበት ነበር ማለት ነው። ለአንድ ሰዓት ያክል ቦኖና የሞሮኮ ተከላካዮች ከተቋቋሙት ቆይተው በኋላ ነገር ግን በ60ኛው ደቂቃ ምባፔ በፍጹም ቅጣት ምት ውድቀቱን ረስቶ በሳጥኑ ውስጥ እግሮቹን አስተካክሎ ወደ ሩቅ ጥግ ድንቅ ምት በመምታት ግቡን አስቆጠረ። ይህ የምባፔ 20ኛ የወርልድ ካፕ ግቡ ሲሆን ከሜሲ 21 ግብ አንድ ብቻ ያነሰ ደረጃ ላይ አድርሶታል። በተጨማሪም የምባፔ 8ኛው የዘንድሮ የወርልድ ካፕ ግቡ ሲሆን ከሜሲ ጋር እኩል ሆኗል ማለት ነው። እንግዲህ 6 ደቂቃ ብቻ ቆይቶ ምባፔ እንደገና ተመልሶ በ66ኛው ደቂቃ ለኡስማን ዴምቤሌ ትክክለኛ ማቀበል በማድረግ ዴምቤሌ ኳሷን በዝቅተኛ የምታልፎ ቦኖን በማለፍ ሁለተኛውን ግብ አስቆጠረ። ይህ የዴምቤሌ የዚህ ውድድር 5ኛ ግቡ ነበር። ፈረንሳይ 21-4 በሾቶን ጎል ስታደርግ 8-1 ደግሞ ሾቶን ታርጌት ትመራ ነበር። እንግዲህ ይሄ ፍጹም የበላይነት ነው። ሞሮኮ ኢስማን ሳይባሪ ባለመኖሩ ትልቅ ጉዳት ደርሶባታል። ይህ ቁልፍ አጥቂ ባለመኖሩ እንግዲህ ሞሮኮ ትልቅ የማጥቃት ብቃት አጥታለች። ግን ይህ ውድድር ለሞሮኮ ትልቅ ስኬት ነበር። ብራዚልን ከአንድ አቻ በኋላ ኔዘርላንድስን ደግሞ በፍጹም ቅጣት የምታሸንፈ ወደ ኳርተር ፍጻሜ ደርሳለች። ሞሮኮ አሁን በፊፋ ደረጃ 6ኛ ላይ ትገኛለች። ከፖርቹጋል፣ ቤልጅየምና ኔዘርላንድስ በላይ ሆና ማለት ነው። ሜዳ ተጫዋች እንግዲህ አዩብ ቡአዲ ፈረንሳይም በመተው ሞሮኮን በመወከሉ ምንም ጸጸት እንደሌለው ተናግሯል። ምንም እንኳን ቢሸነፉም ማለት ነው። እንግዲህ ፈረንሳይ ወደ ሴሚ ፋይናል ወይም ወደ ሴሚ ፍጻሜ አልፋ ስፔን ወይም ቤልጅየምን ከሁለቱ ያሸነፈውን ትገጥማለች። ፈረንሳይ ለተከታታይ 3ኛ ጊዜ ወደ ወርልድ ካፕ ፍጻሜ ለመድረስ በጣም ትልቅ እድል አላት። ትኩረት የሚስብ ነጥብ ደግሞ አለ። ስፔንና ፈረንሳይ ካለፈው አመት 2005 ኔቨንስ ሊግ ሴሚ ፍጻሜ 5-4 ትልቅ የድራማ ጨዋታ አድርገው ነበር። ያማል 2 ግብ አስቆጥሮ ነበር። ቤልጅየም ደግሞ ካለፉት 5 ተከታታይ ጨዋታዎች በፈረንሳይ ተሸንፋለች። እንግዲህ ትናንት ማታ ታሪክ ራሱን ደግሟል። ሞሮኮ የ2002 በቀሏን ልትወስድ ብትሞክርም ፈረንሳይ በተመሳሳይ ውጤት እንደገና አሸንፋለች። ምባፔ ደግሞ ወደ ሜሲ ሪከርድ እየተጠጋ ነው። ፈረንሳይ ዋንጫውን ትበላለች ብላችሁ ታስባላችሁ? ኮመንት ላይ ነገሩኝ። የኳስ ነጋሪ ነበር። ቸር ሰንብቱ።